አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የወሎ ጊራና ቲዩብ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ ከርዕሱ ላይ እንደተመለከታችሁት ኳርቲዝ ቀለም ዋጋ ሰሞኑን እንግዲህ በጣም ጨምሯል ማለት ነው። ስንት እየተሸጠ ነው የሚለው ኢንሻአላህ ጭማሪውስ ምን ያክል የሚለውን በዝርዝር የምነግራችሁ ይሆናል ማለት ነው። ወደ ቪዲዮ ከማለፋችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ቀጥታ ወደ ቪዲዮ እናልፋለን። እንደምትመለከቱት እንግዲህ ዛሬ ኳርቲዝ ቀለም እያራገፍን ነው። ሲግማ ኳርቲዝ እንግዲህ ለሶስተኛ ዙር ጊራና ላይ እየመጣ ነው ማለት ነው። እንግዲህ ይሄ 117 ይባላል። እዚህ ጋር 96 ኬ ነው። 96ቱ ይሄ ነው። ለምሳሌ ለሳምፕል ያስቀባ ነው አለ እዚህ ጋር እንደምታዩት እርሳሴ ከለሩ ነው። 117ቱ ደግሞ እዚህ ጋር የምትመለከቱት ነው ማለት ነው። 117 ቁጥሩም እዚህ ጋር ነው። ከለሩ ደግሞ እዚህ ጋር የምትመለከቱት ነው ማለት ነው። 96 ደግሞ ይሄ ነው። ከለሩ ደግሞ ይሄን ነው ማለት ነው። ስለዚህ እነዚህ ሁለቶች ናቸው። እዚህ ጋር የምትመለከቱት የተሸጠ ነው። ይጫን የተዘጋጀ ነው ማለት ነው ውጭ ላይ። እዚህ ጋር ደግሞ የምትመለከቱት 115 ቁጥር ነው። 115 ቁጥር ማለት እዚህ ጋር ማስመረጫው እዚህ ጋር የምትመለከቱት ነው ማለት ነው። ውስጥ ደግሞ ሌላ አለ 114 የሚል ካለ እሱንም እየቀቡት ስለሆነ ኢንሻአላህ የብቻ ቪዲዮ የምሰራላችሁ ይሆናል እነዚህ ሁለቶችን ማለት ነው። ማስመረጫው እንግዲህ ካሁን በፊት እንዳያችሁት ይሄ ነው 117 እና 96 117 እና 115 አራት አይነት ከለር ነው ማለት ነው። እንደምትመለከቱት እንግዲህ በኤፍኤስአር ነው ተጭኖ የሚመጣው 500 ፍሬ ነው የሚይዘው ማለት ነው። ስለዚህ እስኪ ውስጥ ላሳያችሁ። 115ቱ ይሄ ነው። እነዚህ የተሸጡ ናቸው የሚወጡ ናቸው ማለት ነው። ሌላው እንግዲህ እዚህ ውስጥ ነው እንደምትመለከቱት እዚህ ጋር ነው 117 96 እንደዚሁም 115ቱ ሁሉም ከለሮች እዚህ ጋር ነው ያሉት ማለት ነው። ለማውጣት ራሱ እንዴት ብሎ እንደሚወጣ እንጃ። ማሻአላህ እንደምታዩቸው ናቸው። እንግዲህ ኳርቲዙ ያው ሰሞኑ እንግዲህ በጣም ጨምሯል ብያቸዋለሁ። ኳርቲዝ ብቻ ሳይሆን የሰሞኑ በጣም እቃ ጭማሪ ላይ ነው ያለው። እነ ሚስማር፣ የግድግዳ ቀለሞች በቃ ምን ያልጨመራል የሰሞኑ በጣም በቃ ነጋዴውንም ራሱ በቃ ሊያሳብር የሆነ የተነሳው ማለት ነው። ስለዚህ ኳርቲዙ ሰሞኑን በጣም ጨምሮ ነው ያለው። እስከዛሬ ከሚሸጥበት እንግዲህ አሁን በጣም ጨምሯል። እንግዲህ ወደ ዋጋው ስነግራችሁ አሁን እነዚህም የተሸጡበት ሌላ ቦታም መንገድ ስንመጣ ያዋረድ ነው አለ 2600 ብር ገብቷል ማለት ነው። አንዱ ኳርቲዝ ይሄን 2600 ብር ነው ማለት ነው። ስለዚህ ማንኛውም ከለር ለምሳሌ 117 የሚሆን 96 የሚሆን 114 የሚሆን 115 ከለሩ ማንኛውም አይነት ከለር ቢሆንም ማለት ነው ዋጋው አንድ አይነት ነው ማለት ነው። ስለዚህ አሁን ሰሞኑን በጣም ጨምሯል። 2600 ብር እየተሸጠ ይገኛል ማለት ነው። ሌሎችን ደግሞ ኢንሻአላህ የምነግራችሁ ይሆናል። አሁን ዛሬ የኳርቲዙን ነው ርዕስ ያስኩት። ኳርቲዞቹ እንግዲህ ማስመረጫዎቹ እነዚህ ናቸው። አሁን በብዛት ጊራና ላይ እንግዲህ እየተሸጡ ወይም እየተመረጡ ያሉት 115 ቁጥር፣ 96 ቁጥር፣ 117 ቁጥር እና 114 ቁጥሮች ናቸው። ለምን ህብረተሰቡ በእነሱ ፍላጎት ስለሆነ የምናመጣው። እዚህ ጋር ማስመረጫው እንደምትመለከቱት አለ። እኔ ይሄንን ነው የምፈልገው ካላንድ ከስተመራችን ማለት ነው። በዛ መሰረት እቃውን አዘን የምናመጣ ይሆናል ማለት ነው። ስለዚህ አራቶቹ ከለሮች ለአሁን የተመረጡ ስለሆኑ እነሱ ነው በብዛት የምናመጣው ማለት ነው። ከዛ ውጭ ያለው ህብረተሰብ ደግሞ እያየው ይሄን አሪፍ ነው ብለው አስተያየት ከሰጡ ነው የምንፈልገዋል ብለው ካሉ በመንደጭን ሰዓት ያንን እየጨመር እናመጣለን ማለት ነው። ስለዚህ እንግዲህ የኳርቲዝ ቀለም ዋጋ
ጭማሪው በጣም ከባድ ሆኗል ማለት ነው። እንግዲህ እኛ ሳንሆን የምንጨምረው እዛ ፋብሪካ ጋር ይጨምራሉ። ትራንስፖርትም ሲጨምርባቸው የትራንስፖርቱንም ሁሉንም ደማምረው ስለሆነ እነሱ የኔ ያክል ነው እናንተ ጋር የሚደርሰው ብለው የሚነግሩንም በዚያ መሰረት ነው የኳርቲዙ ጭማሪ የተጨመረው ማለት ነው። ስለዚህ አሁን ኳርቲዝ 2600 ብር ነው እየተሸጠ የሚገኘው ማለት ነው። ቀለሞች እስቲ የእግረ መንገዴንም ልንገራችሁ። የግድግዳ ቀለምም እንግዲህ የሲንቴቲኩ 2100 ብር ሆኗል ማለት ነው። እነዚህ ዲል ቀለሞች 417 የሚባለው 211 ደግሞ 950 ብር ነው የሚሸጠው። ስለዚህ ሌሎችን በሌላ ርዕስ ኢንሻአላህ የመመለስ ይሆናል ማለት ነው። እንግዲህ ኳርቲዝ ለአሁን ያለው ይሄ ነው። ቀጣይ ደግሞ ለምሳሌ ጨምሮ ሊመጣ ስለሚችል ማለት ነው ቀን ጽፋለሁኝ። በቀኑ መሰረት ነው። ለምሳሌ አሁን ባለፈው የሰራሁት ቪዲዮ አለ። ያን አይታችሁ አሁን እንደገና ደግሞ ወይ ልትገዙ ስትመጡ በዚህ ቪዲዮ ሰርተ የለም እንዲያትሉ ቀን ጽፋለሁ። ይሄንኛው የተሰራበትን ማለት ነው ቪዲዮ የተጫነበትን ቀኑን አይታችሁ ነው። ለምሳሌ ቀጣይ ሲመጣ ደግሞ የሚጨምረው ጭማሪ ሊኖር ይችላል ማለት ነው። ቀለም ነክ ነገር የሚቀንሰው ነገር የለም። ይቀንሳል ይጨምራል የሚባለው ሲሚንቶ ነክ ነገር ሲሆን ነው እንጂ እነዚህ የቀለም ነኮች ጂፕሰም ነክ ነገር መጨመር እንጂ መቀነስ ነገር የለውም ማለት ነው። ይሄንን አውጥታ ውስጥ ማውጣታችሁ የለ አምስት እነዚህ አምስቶችንም አውጣችሁ ስትወጡ ይዛችኋቸው እና እንግዲህ ደግሞ ወደ ኢንሻአላህ ቪዲዮ ሂጃ ምሰራ ይሆናል ማለት ነው። ሀራም ላይ ቅርንጫፍ ልንከፍት ነው ማለት ነው። የሀራውን ደግሞ ሂጅ አስተዋውቃለሁኝ። እዚያ አካባቢ ላሉት እህትና ወንድሞች ደግሞ ከዚህ እየጫኑ ነበርና እየወሰዱ የሚሰሩት ከዚህ እንዳይወስዱ ሀራ አካባቢ ቅርንጫፍ እንከፍታለን ማለት ነው። ወደዛ በለ ሙዚቃ። ስለዚህ ሀራ አካባቢ ደግሞ ከተከፈተላችሁ ለቆቦ ለወልዲያ አካባቢ ዶሮ ግብር እና ድሬ ሮቃ አካባቢ ላላችሁ በዛው ስለሚቀርባችሁ ማለት ነው። ስለዚህ እዛ ቅርንጫፍ ኢንሻአላህ ሰሞኑን ስለምንከፈት እዛ ደግሞ የት አካባቢ ነው የት ነው ቦታ የሚለውን ኢንሻአላህ የማሳያችሁ ይሆናል። ፕላስቲክ ኮርኒሱን፣ ጅብሰሙን እንደዚሁም ኳርቲዙን በቃ እዚህ ያሉት እቃዎች በሙሉ እዛ ሄደው ይከፈታሉ። ስለዚህ እዛ ደግሞ ስንት ነው የሚሸጠው የሚለውን ቪዲዮ የምሰራላችሁ ይሆናል ማለት ነው። ፕላስቲክ ኮርኒስም እንግዲህ ጨምሯል ሰሞኑ ስንት እየተሸጠ ነው የሚለውን እሱንም በሌላ ቪዲዮ የምመለስ ይሆናል ማለት ነው። እንግዲህ ቀጣይ እንሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ አስቀምጡልኝ ማለት ነው። ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። ቪዲዮውን ከማብቃታችን በፊት ወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።